ሰላም ክቡራትና ክቡራን ውድ አድማጮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በአይነቱ ለየት ያለ እጅግ ውብና ማራኪ አፓርትመንት በምንወዳት በከተማችን እምብርት ጎላጎል 22 አካባቢ የሚገኝ በጣም ቆንጆ አፓርትመንት ነው ይዤላችሁ የመጣሁት። 22ን ሁላችሁም ስለምታውቁ ስለ ሎኬሽኑ ማውራት ያን ያክል አስፈላጊ አይደለም ብዬ አስባለሁ። ስትመጡ ደግሞ ሞር የምታዩት ስለሚሆን ማለት ነው። ስለዚህ ሪል ስቴቱ ሜሎና ሪል ስቴት ይባላል። በፕሮጀክት ደረጃ የመጀመሪያ ፕሮጀክቱ ነው። ነገር ግን የመጀመሪያ ቢሆንም እንኳን ከሞላ ጎደል ጥንቅቅ አድርጎ አጠናቆት ለመኖር በሚያስችል ደረጃ ተመቻችተው በሚያምር የፊኒሽንግ ማቴሪያል ፊኒሽንጎቹ ተሰርተው ሬዲ ሆነው እናንተን እየጠበቁ ያሉ አፓርትመንቶች አሉን ማለት ነው። ስለዚህ ከዚህ በፊት የባለ 3 መኝታ ቤቱን ሰርቻላችሁ ነበር። ዛሬ የባለ 2 መኝታ ቤቱን ይዤላችሁ የምቀርብ ነው የሚሆነው። አብራችሁ እንድትቆዩ ጋብዣችኋለሁ። ከዛ በፊት ግን እንግዲህ ይህ አፓርትመንት ምን ይመስላል፣ ምን አይነትስ ነው የሚለውን ነገር ሃይላይት ላደርግላችሁና ወተን ቤቱን ደግሞ ውስጣዊ ገጽታው ምን ይመስላል የሚለውን ነገር አብረን የምናየው ይሆናል ማለት ነው። ህንፃውን ስናይ 2 ቤዝመንቶች እና G+12 የሆነ ፕላስ ደግሞ በጣም የተንጣለለ ሰፊ ቴራስ ያለው ቅንጡ አፓርትመንት ነው። እዚህ አፓርትመንት ላይ ፋሲሊቲዎች ደግሞ ሙሉ ለሙሉ የተሟሉ ናቸው። የደረቅ ቆሻሻ ማስወገጃ፣ ሊፍቱ ፋንክሽናል ሆኖ አገልግሎት እየሰጠ ያለ፣ በፍሎር 2 ቤቶች ብቻ ናቸው። በቂ የመኪና ማቆሚያ ፓርኪንግ እና ባካፕ ጄኔሬተር የተገጠመለት ነው ማለት ነው። ከዛ በተጨማሪ ቅድም እንዳልኳችሁ ደግሞ በጣም ሰፊ የሚያምር የተንጣለለ ቴራስ ያለው ከተማውን በሁሉም ዳይሬክሽን 360 ዲግሪ ማየት የምንችልበት ወይንም መቃኘት የሚያስችለን ማለት ነው። የቀረው እንግዲህ ላይ ወተን የምናየው ይሆናል። የቤቱን ውስጣዊ ገጽታና ቤቱ በምን አይነት ማቴሪያሎች ተሰርቷል የሚለውን ነገር እያየን የምናወራበት ይሆናል። አብራችን ቆዩ። ይህ ባለ 2 መኝታ ቤት ነው። ስለዚህ ይህንን ቤት ደግሞ አሁን ሙሉ ውስጣዊ ገጽታውን ምን እንደሚመስል እናየዋለን። የፊኒሽንግ ማቴሪያሉ በተመሳሳይ የማቴሪያል የተሰራ ነው። በጣም በሃይ ኳሊቲ ማቴሪያሎች ማለት ነው የተሰራ ነው። ስለዚህ ከሳሎናችንን ጀምረና ያሉትን ክፍሎች እናያለን። ይህ እንደምታዩት በጣም ሰፊ ኤሪያ ሳሎናችን ነው። እንደፈለግን ፈርኒሽ ማድረግ የምንችለው በጣም ሰፊ ሳሎን ነው። ፕላስ ደግሞ በቂ የተፈጥሮ ብርሃን የምናገኝበትና ሙሉ ሜክሲኮን ከተማዋን የምናይበት ነው። ከኡራኤል ጀምሮ ያለውን ሜክሲኮ፣ ካዛንችስ፣ 4 ኪሎን በዚህ መልኩ ማየት እንችላለን ሳሎናችን ላይ ቁጭ ብለን ማለት ነው። ስለዚህ ይህንን ይመስላል። እዚህ ጋር የምናገኘው ዳይኒንግ ቺኛው ላይቲንግ ሲስተም ተከትሎ ዳይኒንግ ኤሪያ ነው። የዳይኒንግ ቴብላችን እዚህ ጋር ነው የሚቀመጠው። ምክንያቱም ከጀርባዬ እንደምታዩት ኦፕን ኪችኑ አለ ማለት ነው። ኦፕን ኪችኑ ይህንን ይመስላል። እንደምታዩት ማቴሪያሎቹ ሙሉ ለሙሉ የተገጠሙለት ኪችን ነው። እዚህ ጋር እንደምታዩት የሳኪንግ ቦታ ነው። ሳከራችን ከፈለግን መግጠም እንችላለን። ካልፈለግን ደግሞ እዚህ ጋር የተፈጥሮ ቬንቲሌሽን ያገኛል ማለት ነው። እንደምታዩት እንግዲህ ኪችኑ በዚህ ልክ ተገጣጥሞ ኪችን ቶፖች ተቀምጠውለት ይህ ቀረሽ በማይባል መልኩ ጥንቅቅ ያለ ነው ማለት ነው። ሳሎናችን፣ ዳይኒንጋችንና ኪችናችንን አየን። አሁን ደግሞ እስኪ ወደ ሌሎች ክፍሎች እናምራለን። እዚህ ጋር ደግሞ የምናገኘው የሰራተኛ ክፍል የራሱ መታጠቢያ ክፍል ያለው ማለት ነው። ፕላስ ኮመን ባዝሩም እንግዳ ምናምን ቢመጣ በቅርብ ርቀት አክሰስ የሚያደርገው የሚጠቀምበት፣ ፕላስ ደግሞ ላውንደሪ ሩም ነው። ስለዚህ እያንዳንዱ ላሳያችሁ። እዚህ ጋር የምናገኘው ላውንደሪ ሩም ነው። ይህንን ይመስላል። ይሄ ለላውንደሪ ማሽናችን የሚቀመጥበት ነው። እዚህ ጋር በቂ ብርሃን እንዲያገኝ ሳሎናችንም እንዲያገኝ፣ ፕላስ እነዚህ ሩሞችም እንዲያገኙ የብርሃን አክሰስ አለው። ፕላስ ወደዚህኛው ስንገባ ደግሞ የሰራተኛ ክፍል የምንለው ነው። የራሱ ባዝሩም አለው። እንደምታዩት እዚህ ጋር ፉል ባዝ የሆነ የራሱ ባዝሩም አለው። ደን መኝታ ቤቱ ደግሞ እዚህ ጋር አለ ማለት ነው። ይህን የሚመስል መኝታ ቤት አለ ማለት ነው። እዚህ ጋር ሀፍ የሆነ ካፖርድ ነገር ሰጠ ነው። የእቃ ማስቀመጫ መሆን የሚችል ኤሪያ አለው። ከዚህ ጋር የቀረን ኮመን ባዝሩሙ ነው። እንግዲህ እንግዳ ምናምን ቢመጣ ሳሎናችን እዛ ጋር ቅርብ ስለሆነ በቅርብ ርቀት አክሰስ የሚያደርገው ይሄኛው ኮመን ባዝሩሙ ነው። ይህም በዚህ መልኩ ተገጣጥሟል። እንደምታዩት ቦይለር ሁሉ ኤቭሪቲንግ ሁሉም ነገር የተገጣጠመ ነው ማለት ነው። ስለዚህ ይህንን ይመስላል። አሁን ደግሞ የቤቱ ዋናው አካል የሆኑት 2 መኝታ ቤቶች ቀርተውናል። እነሱን ላሳያቸው። እዚህ ጋር መጀመሪያ የምናገኘው አንደኛው መኝታ ቤት ነው። ይህ የመጀመሪያው መኝታ ቤት ይህንን ይመስላል። መኝታችን እንደምታዩት እዚህ ጋር የትራስጌ ላይቶች ነው ያሉት። መኝታችን እዚህ ጋር ነው የሚያርፈው። በቂ ብርሃን ያገኛል። እዚህ ጋር ካፖርዳችን አለ፣ ኦልሬዲ ተገጥሟል። በዚህ መልኩ ኢንስቶል ተደርጓል። ይህ መኝታ ቤት ደግሞ የራሱ ባዝሩም አለው።
የራሱ ባዝሩም ደግሞ እዚህ ጋር እናገኘዋለን ማለት ነው። ስለዚህ ይህንን የመሰለ የተሟላ ባዝሩም አለው ማለት ነው። እንደምታዩት በዚህ ልክ ሁሉም ነገር ጥንቅቅ ብሎ ያለቀ ነው። ስለዚህ እዚህ ጋር የሚቀረን ማስተር ቤድሩም ነው ማለት ነው። አክቹዋሊ ይህም ማስተር ቤድሩም ማለት እንችላለን። የራሱ ባዝ አለው፣ በቂ ቬንቲሌሽን ያገኛል፣ በጣም ሰፊ ነው። እዚህ ጋር ግን ማስተር ቤድሩማችን እናገኛለን። በጣም ሰፊ መኝታ ቤት ማለት ነው። ይህ ደግሞ ማስተር ቤድሩማችን ነው። ማስተር ቤድሩማችን እንደምታዩት የትራስጌ ላይቶች አሉ። ስለዚህ መኝታችን እዚህ ጋር ነው የሚያርፈው። እንደምታዩት ደግሞ እዚህ ጋር ቁም ሳጥኑ በዚህ ልክ ተገጥሟል ማለት ነው። እዚህ ጋር ወደዚህኛው ስናልፍ ደግሞ ባዝሩሙ እናገኛለን። እንግዲህ ማስተር ባዝ ብንለውን ማለት ነው። ማስተር ባዙ ደግሞ ይህንን ይመስላል። እዚህ ጋር WCያችን አለ። በጣም ቆንጆ ማቴሪያል፣ በጣም ሃይ ኳሊቲ የሆነ ማቴሪያል ነው። እዚህ ጋር ስንመጣ ደግሞ ሻወር ሩማችን አለ ማለት ነው። ሻወራችን አለ። እዚህን ይመስላል። ቦይለር ኤቭሪቲንግ ቅድምም እንዳያችሁት ሌሎች ክፍሎች ላይም የተሟላ ነው። በጣም በሚገርም ሁኔታ ደግሞ ሁሉም ባዝሩም ላይ የተፈጥሮ ቬንቲሌሽን አለው። ስትመጡ እሱን አንድ በአንድ የምታዩት ስለሚሆን ማለት ነው። እና ሁሉም ላይ የተፈጥሮ ቬንቲሌሽን አላቸው ማለት ነው። እንግዲህ ባለ ሁለት መኝታ ቤቱ ቃል በገባውላችሁ መሰረት ይህንን ይመስላል። እያያችሁት ውስጣዊ ገጽታው ይህንን ይመስላል። አሁን አከፋፈሉና ካሬውስ ስንት ነው የሚለውን ነገር ልመልስላችሁ። እንግዲህ ባለ ሁለት መኝታ ቤቱ 180 ካሬ ሜትር ስፋት ያለው አፓርትመንት ነው። ይህ አፓርትመንት ደግሞ እንግዲህ በሶስት አይነት የክፍያ ስርዓት ነው አሁንም ለሽያጭ የቀረበው። ከ30% ቅድመ ክፍያ ጀምሮ በመክፈል ቤቱን መረከብ የምትችሉትና ቀሪ ክፍያዎቹን በአንድ ዓመት ጊዜ ማከናወን የምትችሉበት ማለት ነው። በተመሳሳይ እንግዲህ ዋጋውን ግልጽ ለማድረግ ያክል 30% ቅድመ ክፍያ ለሚከፍሉ ደንበኞች በካሬ ሜትር ቤቱን እየሸጥን ያለ ነው 135 ሺህ ብር ይሆናል ማለት ነው። ጨምሮ 50% ለሚከፍል ደግሞ 5 ሺህ ብር በካሬ ቅናሽ አድርገን 130 ሺህ ብር በካሬ ሜትር እንሸጣለን ማለት ነው። አጠቃላይ ዋጋው ላይ እስከ 1 ሚሊዮን አካባቢ ቅናሽ ያገኛል ማለት ነው። 100% ልክፈል ለምትሉ ደንበኞቻችን ደግሞ ከ135 ሺህ መነሻ ዋጋ ከነበረው ወደ 125 ሺህ በካሬ ሜትር ይወርድና የ10 ሺህ ብር ቅናሽ ያገኛል ወይንም አጠቃላይ ወደ 2 ሚሊዮን አካባቢ ቅናሽ የምታገኙበት ይሆናል ማለት ነው። ስለዚህ በዚህ መልኩ ቤቱን መግዛት ትችላላችሁ። ትልቁ አድቫንቴጅ ግን ምንድነው? 30%ም ከፈላችሁ 50%ም ከፈላችሁ ቤቱን ቀጥታ መረከብ ትችላላችሁ። ቀሪ ክፍያውን ደግሞ በአንድ ዓመት ውስጥ ያለ ወለድ የምትከፍሉት ይሆናል ማለት ነው። ይህንን ቪዲዮ እንግዲህ ላይክ፣ ሼር እና ሰብስክራይብ በማድረግ ለወዳጅ ዘመድ ቤተሰብ ይጠቅማል ላላችሁት ሁሉ እንዲዳረስ እንድታደርጉ እንጠይቃችኋለን። ለነበረን ጊዜ ከልብ እናመሰግናለን። እንግዲህ ሙሉ መረጃውን እና ቤቶቹን መጎብኘት ለምትፈልጉ ሰዎች ደግሞ ስልክ ቁጥራችን አስቀምጠናል። በስልክ ቁጥራችን ኮንታክት አድርጉን። ዋትስአፕ ላይ፣ ቴሌግራም እንዲሁም በፈለጋችሁት ዳይሬክት ኮልን በማድረግ ኮንታክት ማድረግ ይቻላል። ባላችሁበት ናችሁም መታችሁን መጎብኘት የምትችሉበት ሁኔታ ማመቻቸት እንችላለን። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ቆይታ